ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። የእፎይን ጉዳይን አስመልክቶ ባላህ ፍቃድ ለክርስቲያኖችም ይሁን ለሙስሊሞች አጠር ያለ ምክር ይሆናል ማለት ነው። ይሄ የድምፅ ፋይል አንደኛ፣ እፎይ የተባለው ግለሰብ የክርስትና እምነት ተከታይ እንደሆነ ይታወቃል። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ነቢዩ ማለት እንደዚህ ሀፍረተ ገላን የሚልስ ሰው ነው የመሳሰለው ሲል ቁጥር አንድ ያደረገው ነገር ውሸት ነው። ውሸት ደግሞ ክርስቲያኖች ሆይ በሃይማኖታችሁ ልታወግዙት ይገባል። ውሸትን ልታወግዙት ይገባል። ለምሳሌ ማርያም ማለት ሰማይና ምድርን እኮ የፈጠረች ናት። ሁሉ ነገር ከሁሉ ነገር በፊት የነበረችው ማርያም ናት ቢል አንድ ሰው ይሄ እውነት ነው? አይደለም፣ ውሸት ነው። ክርስቲያን እንኳን ቢሆን ምን ልታደርጉ ይገባችኋል? ልትቃወሙት ይገባል። እኛ እፎይ ለምሳሌ የክርስትና እምነት አስተማሪ ከመሆኑም ጋር በእስልምናና በክርስትና መሃል ንጽጽር እሰራለሁ ብሎ ትክክለኛ ነጥብ ቢያነሳ ማን ነቢዩ ሙሐመድ ላይ ሰለላሁ ዐለይሂ ወሰለም እኛ ክብራቸውን ነካ አንልም። ምሳሌ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አኢሻ የተባለችው ሚስታቸውን በ9 ዓመት ነው ያገባው ቢል እኛ ምን እንላለን ሙስሊሞች? አዎ ነቢዩ ሙሐመድ በ9 ዓመቷ ነው ያገቧት። ያገቡበት ደግሞ በዚህ ምክንያት ነው እንዲህ ነው ብለን መልስ እንሰጣለን። ይሄም ክብር መንካት አይባልም። ለምን? እውነታን ባማከለ መልኩ እፎይ ያነሳው ጉዳይ ስለሆነ። ነገር ግን እሱ ይሄን አይደለም ያደረገው። እሱ ኦንላይን ላይ የታችሁት ከሆነ የሆነ ስፐርም ምናምን በእጁ ላይ ያጨማለቀ የሆነ የታች ሰፈር ልጆች የሚሰሩትን ስራ ይዞ የሚወጣ ሰው ኦርቶዶክስ ነኝ ብሎ ብቅ ሲል ምን ማለት ነው የነበረባቸው ኦርቶዶክሶች? እፎይ እኛን አይወክልንም ነው እንጂ ማለት የነበረባችሁ እኔም እፎይ ነኝ አይባልም። እስቲ ከኛ ትንሽ ትምህርት ውሰዱ። ወደ ኋላ ዞር ብዬ ላስታውሳችሁ። ከዓመታት በፊት ዳኢሽ ወይንም አይኤስአይኤስ የሚባለው ሊቢያ ላይ ኢትዮጵያዊ የሆኑ የጨርቆስ ልጆችን ወደ 20 ምናምን በላይ አጋድሞ ሲያርድ ኢትዮጵያ ውስጥ ያለ ሙስሊም ያለው ምንድን ነው? ዳኢሽ እኛ ኢትዮጵያውያን አይወክልም እኮ አይደለም ያልነው፣ ኢስላምን አይወክልም ነው ያልነው። ልብ በሉ። እዚህ ሀገር ላይ በተሰራ ስተት አይደለም እኛ ምን እያልን ያለ ነው። ይሄ ዳኢሽ የተባለው ቡድን እኛን አይወክልም እያልን ያለ ነው። ውጭ ሀገር የተከሰተ ከእኛ ጋር ግንኙነት የሌላቸው ግን የሃይማኖቱ ጥላ ውስጥ ስለሆኑ በኢስላም ሽፋን ስለተንቀሳቀሱ የሰሩት ሥራ ኢስላም የማያዘውን ስለሆነ ምን ብለናል እኛ? ዳኢሽ ሙስሊሙን ኢስላምን አይወክልም ብለናል። እናንተ ስታስቡት እስቲ አሁን ዮኒ ማኛ ይወክላችኋል? ከዚህ በፊት ምን ይል ነበር ዮኒ ማኛ? አሁን እንኳን ተመልሷል በአደባባይ